የአዶናይ ጉዳይ ቁጣ አስነሳ። ተጨማሪ ይዘናል። መሰረተ ክርስቶስ ሌላ ታሪካዊ ስህተት ሰራች። ማብራሪያውን ይዘናል። ቪዲዮን ላይክ በማድረግ እስከ መጨረሻ ተከታተሉ። ስግጥ ፍምስ በሚለው አባባሉ ይታወቅ የነበረውና በቲክታክ ማህበራዊ ሚዲያ ከ4.8 ሚሊዮን በላይ ተከታይ ያለው አዶናይ በነቢዩ ኢዩ ጩፋ ገናናው ኢየሱስ መጽሐፍ ላይ መገኘት አነጋጋሪ ሆኖ ሰንብቷል። አዶናይ በቲክታክ ክሬቲቭ አዋርድ ላይ በአርቲስት ማስተዋል ወንጌል ለምን ተሰበከ በሚልና ትኩረትን ለማግኘት ስል ከክርስቶስ አብልጦ ማርያምን ሲያመሰግን መታየቱ አነጋጋሪ ሆኖ ነበር። አሁን ግን በጴንጤዎች ሰፈር መገኘቱ ምናልባት የእምነት ለውጥ እያሰበ ይሆን የሚል ጥርጣሬ እያስነሳ ይገኛል። ሌሎች ደግሞ ኢዩ ለምን ለአዶናይ ወንጌል አይሰብክም? ትኩረት ለማግኘት ብቻ ጋብዟል የሚል ጥያቄም ያነሳሉ። እኛም ክርስቶስ ወይም ገናናው ኢየሱስ ታዋቂነት የማይገድበው ገናና ስለሆነ አዶናይም ልብ ወደ እርሱ እንዲመልስና ወንጌል እንዲቀበል እንመኛለን። ሆኖም ነቢዩ ወንጌል መስክሮ አዶናይን ያሳምን ይሆን የሚለው የሁላችንም ጥያቄ ሆኗል። በኦርቶዶክስ አማኞች በኩልም ያሉት አንድምታዎችን በመታዘብ በቀጣይ ይዘን የምንቀርብ ይሆናል። መሰረተ ክርስቶስ ሌላ ታሪካዊ ስህተት ሰራች። ግብረ ሰዶማዊነት ተቃውሞ ተነስቶ ቤተ ክርስቲያኗን የህልውና አደጋ ውስጥ እየከተታት የሚገኘው ውዝግብ በየዕለቱ አዲስ ትዕይንት እያስመለከተን ይገኛል። ይኸውም በአሁኑ ሰዓት ግብረ ሰዶማዊነትን የተቃወሙ ሰዎች ለምን ከቤተ ክርስቲያናት አባልነት ይታገዳሉ ብለው ጥያቄ ያነሱ አጥቢያ ቤተ ክርስቲያናት የባንክ ሂሳባቸው ጭምር በዋናው ጽሕፈት ቤት እየታገደ ይገኛል። ከእነዚህም ውስጥ የለቡ መሰረተ ክርስቶስ ቤተ ክርስቲያን የነ ዶክተር ስዩም አንቶኒዮስ የአባልነት እግድ በመቃወሟ የሂሳብ አካውንቷ መዘጋቱን በቴሌግራም ገጿ አሳውቃለች። ቤተክርስቲያናችን በያዘችው የጽድቅ አቋም ምክንያት ነገሮችን በምክክር ሂደት ላይ ባሉበት ሰዓት ዋና ቢሮ አካውንታችንን ስለዘጋ ቅዱሳን በቀደመ አካውንት ብር እንዳታስገቡ ስትል ላልተወሰነ ጊዜ የማስጠንቀቂያ መልእክት በቴሌግራም ገጿ ላይ ለጥለች። በጉዳዩም ላይ ተጨማሪ ማብራሪያ ሲኖር ይዘን እስክንመለስ ሰብስክራይብ በማድረግ እንድትከታተሉን በጌታ ፍቅር እንጋብዛችኋለን። ቸር ሰንብቱ።